እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁ። ናፍዬ ይዞርክ በጣም ደስ ይላል። አሁን ዘማሪ ገብረ ዮሐንስን ወደ ታች ሄደን እንቀበለዋለን ማለት ነው። ተዘጋጁ። ሌትስ ጎ። አሪፍ በጣም ሲና ይሄው ወይ ጉድ ና ትንሽ እዚህ አጠር ትላለችና ዝቅ ብለህ ግባሽ። እዚህ ጋር ደግሞ ደረጃ አለች። አጠር አሪፍ እህቴ ያለች ልጄም አለች። ዘማሪዎች አሉ። ልጅ አለ? አዎ እንግዲህ ማን ስሟ? እህቴ ሄሊና ትባላለች። ልጄ ደግሞ አክበረት ትባላለች። በእውነት እውነት መቀሌ ነው የተገናኘ። አድርሰሃል እንደዚህ? አይ ከመቀሌ ነው የተገናኘ ነው። ኦኬ መቀሌ ተገናኘን። የወለድኳት ልጄ አይደለችም ግን ልጄ ነች። ከዛም በላይ ነው እንዴ? አባት ዘማሪዎች አሉ። ይበቃናል። ታዲያስ ቁጭ ላር እሺ አባት እዚች ጋር ባይዞር እዛ ታንክ ዩ እሺ ነው ቁጭ በላ መዝሙር ይለቅስ። እሺ ፈርዖንን ከባሕር የጣለው ጌታዬ የጸናው ስም ነው። አምላኬ የጸናው ስም ነው። ድል አለ በስምህ፣ ድል አለ በቃልህ፣ ድል አለ በስምህ፣ ድል አለ በቃልህ። ተራራው ይናዳል አማኑኤል ስልህ፣ ባህር ይከፈላል መድኃኔዓለም ስልህ። በእልልታ ቢፈርስ ኢያሪኮ፣ ጠላትም ቢወድቅ ተማርኮ፣ ቢሰጠን ለእኛ ከተማው፣ የሆነው ሁሉ ካንተ ነው፣ የሆነው ሁሉ ባንተ ነው። ድል አለ በስምህ፣ ድል አለ በቃልህ። ተራራው ይናዳል አማኑኤል ስልህ፣ ባህር ይከፈላል መድኃኔዓለም ስልህ። ከክፋት ሁሉ ብናመልጥ፣ የማራ ውሃ ቢጣፍጥ፣ ብንበላም እናንተ ሰማይ፣ ስለሆንክ ነው አዶናይ፣ ስለሆንክ ነው ሁሉን ቻይ። ድል አለ በስምህ፣ ድል አለ በቃልህ፣ ድል አለ በስምህ፣ ድል አለ በቃልህ። ተራራው ይናዳል አማኑኤል ስልህ፣ ባህር ይከፈላል መድኃኔዓለም ስልህ።